አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አዩ ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ረብል ዓለሚን። ስራ፣ ጤና፣ አፍያ እንዴት ነው? እንዴት ይዛችኋል? ዛሬ ደግሞ እኔ ማሻአላህ ተባረከላህ በሚያምር ከረሶን ሰርቼዋለሁ። እንግዲህ ከረሶን በሻይ ልንበላ ነው። ስብስብ ብያለሁ ከልጆቼ ጋር። ማሻአላህ 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 በጣም ነው የሚያምረው። እንግዲህ እና በጣም ያምራል። ማሻአላህ ተባረከላ። በምጣድ ነው የሰራሁት፣ በእንጀራ ምጣድ ነው የሰራሁት እና በጣም ነው የሚያምረው። ማሻአላህ ተባረከላ። ሰርታችሁ ብሉ። ሙያችሁ እንግዲህ የአረብ ሀገር ብቻ ሳይሆን አገራችሁም ስትገቡ እንግዲህ መስራት ይኖርባችኋል። እዚህ መተን በምን እንሰራለን ምናምን እንዳትሉ። ይሄው በጣም የሚያምር ከረሶን በእንጀራ ምጣድ ሰርቼዋለሁኝ። ማሻአላህ ተባረከላ። እና አሁን ከሻይ ጋር እንግዲህ ልንበላ ነው። ማሻአላህ ማሻአላህ ተባረከላ። ወዶችዬ ሁሉም ነገር እንግዲህ መስራት እንችላለን። እንግዲህ ሙያ ካለ መልክ ካለ ሙያ ከጎረቤት እንደተባለው በፊት እንደዛ ይላል ነበር እኮ ሁሌ። ግን ኢትዮጵያ ከገባሁ ድረስ ጀዋለሁኝ። መልክ ካለ እንግዲህ ሙያ በጎረቤት ነውና እንደዚህ ሰርታችሁ ብሎ ቢዛ መስራት ትችላላችሁ። አንድ ቀን ደግሞ ቢዛ እሰራለሁ ኢንሻአላህ በእንጀራ ምጣድ። ቦታ አልተስተካከለልኝም እስካሁን ድረስ። እንግዲህ ማሽን አለኝ ግን ፍሮምም አለ ቤቴ ትንሽ ይቀራል፣ አላስተካከልኩም። ካለቀ በኋላ እንግዲህ ኢንሻአላህ ከፍታለሁኝ ፍሮን ኢንሻአላህ እሰራለሁኝ። እስከዛም ድረስ ደግሞ ለምን እረሳለሁ ብዬ እየሰራሁኝ ይገኛለሁ። ውዶችዬ ላይክ ሼር እያደረጋችሁ አበረታቱ። ከልብ አመሰግናችኋለሁ። ኑሩልኝ፣ ክብር በሉልኝ። ማሻአላህ ተባረከላ። ሻይም ደግሞ ደረቅ ነው የሚባለው አይደል? ሻይ ደረቅ ነው አይደል? ሻይ ደረቅ አፈልተን ከዛንጅብል ተፈልቷልና በጣም ነው የምጣፍጠው። እሱም ደግሞ እላችኋለሁ ውዶች ይረሻል እያላችሁ ብሎ እንግዲህ እንብላ። በእንትን ቢሆን